አርሲ የተሰማው ሌላኛው አሳዛኝ መረጃ የሁላችንንም ትኩረት የሚሻ ሆኗልና ባካችሁን ይህንን መረጃ ለብዙሃኑ እንዲደርስ በማድረግ ተባበሩን። ከአርሲው የኦርቶዶክሳውያን ግድያ የተረፉና ቤተሰቦቻቸውን ልጆቻቸውንም ጭምር የተነጠቁ አባወራና አማወራዎች እንዲሁም በጥቃቱ ቤተሰቦቻቸውን የተነጠቁ ህፃናትን ጨምሮ ከ20 በላይ የሚሆኑ ኦርቶዶክሳውያን ለከፋ ችግር መከራና ረሃብ መዳረጋቸውን በስፍራ የሚገኙ የመረጃ ምንጮች ነግረውኛል። ኦርቶዶክሳውያኑን ለመደገፍ የሞከረ የመንግስትም ሆነ የቤተ ክህነት አካል የሌለ በመሆኑ ወገኖቻችን ለከፋ አደጋ ተጋልጧል የተባለም ሲሆን የተሰደዱት የሟች ቤተሰቦች ሙሉ ንብረታቸው መዘረፉን ተከትሎም በእጃቸው ምንም አይነት ለመኖር የሚያስችላቸው ነገር እንዳልያዙም ተነግሯል። በመሆኑም ጥቃቱን ከመቃወምና ፍትህን ከመጠየቅ ባለፈ እነዚህን በችግር ውስጥ ያሉ ወገኖቻችንን ለመደገፍና የሚመለከታቸው አካላትም ሆነ ማህበረሰቡ አፋጣኝ ድጋፍ እንዲያደርግላቸው መረጃውን ሼርና ሪፖስት በማድረግ ለብዙሃኑ ይደርስ ዘንድ የበኩላችሁን አስተዋጽኦ እንድታበረክቱም በትህትና ጠይቃችኋለሁ። ለትኩስና አዳዲስ መረጃዎች ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። ላይክ፣ ሼርና ሪፖስት ስለምታደርጉልኝም ከልብ አመሰግናለሁ።